በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 5 ቀን የሚከበሩ የቅዱሳን በዓላት። እንኳን አምላካችን እግዚአብሔር ከሥራው ሁሉ ላረፈበት የመጀመሪያው ዕለት ሰንበትና ለቅዱስ ሕዝቅኤል ነቢይ ዓመታዊ በዓል በሰላም አደረሳችሁ አደረሰን። አምላካችን እግዚአብሔር በስድስቱ ቀናት 22ቱን ስነ ፍጥረታት ፈጥሮ በሰባተኛዋ ዕለት ደክሞት ያይደለ ለእኛ ያስተምረንና ሰንበትን ይቀድስልን ዘንድ አረፈ። ዕለተ ሰንበት ማለት አንዳንድ ልባቸውን ያሳወሩ ሰዎች እንደሚያወሩት የሥራ መፍቻ ቀን ሳትሆን ከሥጋዊ ተግባራችን ታቅበን መንፈሳዊ ተግባራትን ወይም ስድስቱ ቃላት ወንጌልን የምንፈጽምባት ለጊዜውም ቢሆን ጥቂት እርፍ ብለን አማናዊቷን ዕረፍተ መንግሥተ ሰማያት የምናስብባት ዕለት ናት። እንደ ቤተ ክርስቲያን ሥርዓትም ለሰንበተ ክርስቲያን ቀዳሚውን ቦታ ሰጥተን ቀዳሚ ሰንበትንም እንደሚገባ ልንጠቀምባት ይገባል። የሰንበት ጌቷ የምሕረቷ አባቷ ጌታችን እግዚአብሔር ለዕረፍተ መንግሥቱ የተዘጋጀን ያድርገን። ቅዱስ ሕዝቅኤል ነቢይ። ነቢዩ ቅዱስ ሕዝቅኤል የነበረው ቅድመ ልደተ ክርስቶስ በ500 ዓመት አካባቢ ሲሆን የፄዋዌ ወይም ምርኮ አባልም ነበር። እስራኤልና ይሁዳ ወደ ባቢሎን በምርኮ ሲወርዱ አብሮ ወርዷል። ቅዱሱ ከአራቱ አበይት ነቢያት አንዱ ሲሆን ሐረገ ትንቢቱም በ48 ምዕራፎች የተዋቀረ ነው። በዘመኑ ሁሉ ቅድስናን ያዘወተረው ቅዱሱ ከደግነቱ የተነሳ በጸጋማይ ወይም ግራ ጎኑ ተኝቶ ቢጸልይ 600 ሙታንን አስነስቷል። ወገኖቹ እስራኤልንም ያለ መታከት አስተምሯል። ቅድስት ቤተ ክርስቲያን በዚህች ዕለት ታላቁን ራእይ እንዳየ ታስተምራለች። ነቢዩ በፈለገ ኮቦር ካያቸው ምስጢራት እነዚህን ያነሷል። አንደኛ፣ እግዚአብሔር በዘባነ ኪሩብ ተቀምጦ ሲሰለስና ሲቀደስ አይቶታል። የኪሩቤልንም ገጸ መልክ በጉልህ ተመልክቷል። ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 1። በመጨረሻው ቀን ትንሣኤ ሙታን ወይም ትንሣኤ ዘጉባኤ እንደሚደረግም ተመልክቷል። ትንቢተ ሕዝቅኤል ምዕራፍ 31 ቁጥር 1። ሦስተኛ፣ እመቤታችን ቅድስት ድንግል ማርያምን ሆህተ ህትምት ሆህተ ምስራቅ ወይም የምስራቅ ደጅ ሆኖ አይቷታል። ይህ የምስራቅ ደጅ ወይም በር ለዘላለም እንደታተመ ይኖራል። የኃያላን ጌታ ሳይከፈት ገብቶ ሳይከፈት ወጥቷልና። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1። በመጨረሻ ሕይወቱ እስራኤል ለክፋት አይቦዙንምና ነቢዩን አሰቃይተው ገድለውታል። ከነቢዩ በረከት አምላኩ ያድለን። ታላቁ ሊቅ ቅዱስ ያሬድ። ቅዱስ ያሬድ ከእግዚአብሔር ያገኘነው አባታችን ክብራችን ሞገሳችን ነውና በምን እንመስለዋለን? አንደበቱ ጣፋጭ ጥዑም፣ ልቦናው የቅድስና ማኅደር፣ ሕሌናው የምስጢር አስረገላ ነው። እስከ አርያም ተነጥቆ የማይፈጸም ምስጢርን የተመገበ ማን እንደርሱ? ሊቀ ሊቃውንት ዕዝራ አዲስ እንደሚሉት ቅዱስ ያሬድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከራስ ፀጉሯ እስከ እግር ጥፍሯ ሙሉ አካሏ ነው። የሊቁ ዜና ሕይወት በጥቂቱ። ቅዱስ ያሬድ የተወለደው በ505 ዓመተ ምህረት አክሱም አካባቢ ሲሆን እናቱ ክርስቲና ወይም ታውክሊያ አባቱ ደግሞ ይስሐቅ ወይም አብድዩ ይባላሉ። ሊቁ በሕፃንነቱ ምስጢር ትምህርት አልገባው ብሎ ይቸገር ነበር። ትምህርት እምቢ ያለው ሰነፍ ስለነበረ አይደለም፣ በጥበበ እግዚአብሔር እንጂ። ምን ትምህርት ባይገባው ጾምና ጸሎትን ያዘወትር ነበር። ልቦናው ደግሞ በእመቤታችንና በልጇ ፍቅር የታሰረ ነበር። አንድ ቀን ግን መምህሩ የነገሩት ቀለም አልያዘው አለው። ሲፈትኑትም ባለመመለሱ ተገረፈ። ዱላው በጣም ስለተሰማው ቅዱሱ ከመምህሩ ኮብልሎ ማይኪራክ አካባቢ ሲደርስ ደክሞት አርፎ እግዚአብሔር ትጋትንና ተስፋ አለመቁረጥን ከትል አስተማረው። ትሏ 6 ጊዜ ወድቃ በሰባተኛው ፍሬዋን ስትበላ ተመልክቷልና ከዚህ በኋላ ቅዱስ ያሬድ ወደ መምህሩ ተመልሶ ይቅርታ ጠይቆ ትምህርት ጀመረ። ሊቁም ትጋትንና ጸሎትን ከሰጊድ ጋር አበዛ። እግዚአብሔር ደግሞ በድንግልናቱ አማካኝነት የምስጢር ጽዋን አጠጣው። ካህኑ ያሬድ እንዲህ አልገባህ ያለው ምስጢር ተገልጦለት በጥቂት ጊዜ ብሉይ ከሐዲስ ወሰነ። በምስጢር ባህሪም ይዋኝ ጀመር። ያን ጊዜ ሰማያዊ ዜማ አልተገለጠም ነበርና በጸሎት ላይ ሳለ ተደሞ መጣበት። 3 መላእክት በወፎች አምሳል መጥተው አነጋገሩት። ድንገት ነጥቀው ወደ ሰማያት ወደ ሉላኑ መላእክት ዘንድ አደረሱት። ሊቁ በሰማያት ልዩ ምስጢር፣ ልዩ ምስጋናና ልዩ ዜማን አዳመጠ። ይህንን ምስጋና ብዙ ቅዱሳን ቢሰሙትም ቅዱስ ያሬድ ግን ይዞት እንዲወርድ ተፈቀደለት። ሊቁ ወደ ምድር ተመልሶ በታላቅ ተመስጦ አክሱም ጽዮን ውስጥ በሐሌታ አመሰገነ። ሕዝቡና ንጉሡም ከጣዕሙ የተነሳ አደነቁ። ቅዱስ ያሬድ ለተወሰነ ጊዜ በአክሱምና ደብረ ዳሞ ሲያገለግል ቆይቶ ከመሬት ክንድ ከስንዝር ከፍ ብሎ ለእመቤታችን አንቀጸ ብርሃንን ደርሶላት ከሀገሩ ወጣ። ቅዱስ ያሬድ በቀሪ የሕይወት ዘመናት
አንደኛ 5 ያህል መጻሕፍትን ጽፏል። ሁለተኛ በጣና ቂርቆስ በዙራምባና በሌሎችም ቦታዎች ወንበር ዘርግቶ ብዙ ደቀ መዛሙርትን አፍርቷል። ሶስተኛ በሰሜን ተራሮች አካባቢ በትግሃ መላእክትና በተባቶ ኖሯል። በ576 ዓ ም በተወለደ በ71 ዓመቱ ተሰውሯል። አባቶቻችን ጦመ ልሳን፣ ንህብ፣ ሊቀ ሊቃውንት፣ የሱራፌል አምሳያ፣ የቤተ ክርስቲያን እንዚራ፣ ካህነ ስብሃት፣ መዘምር ዘበድርሳን፣ መሐሌታይ፣ ልዑለ ስብከት እያሉ ይጠሩታል። የቅዱሱ ጸሎትና በረከት አገራችንን ከክፉ ሁሉ ይጠብቅልን። ሚያዝያ 5 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። እግዚአብሔር ሰንበትን ቀደሰ። ቅዱስ ሕዝቅኤል ነቢይ፣ ቅዱስ ዲዮስቆሮስ ክፉ ላለመናገር ድንጋይ ጎርሶ የኖረ አባት፣ ቅድስት ታኦድራ፣ ቅዱስ አርሳኔ፣ ቅዱስ ያሬድ ካህን ልደቱ። በዚሁ ቀን የሚከበሩ ወርሃዊ ቅዱሳን በዓላት። ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ ዘነሐይሶ ዘዳግና፣ ቅድስት አውጋንያ ሰማዕትና ጻድቅ፣ ቅዱስ ሳቁኤል ሊቀ መላእክት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 እስከ 5። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ። የቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 2 እስከ 5። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውንም ሰው አውቃለሁ። በሥጋ እንደሆነ ወይም ያለ ሥጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት